አገዛዙን ሰራዊት እየፈረሰም ክፍለ ጦሩን እየተቀላቀለ ይገኛል። ነሐሴ 13 2017 ዓ.ም ከ12ኛ ክፍለ ጦር 4ኛ ሻለቃ ላይ 3 የመከላከያ አባላትና 4 ክላሽ፣ 6 ተጨማሪ ካዝና፣ 12 የእጅ ቦምብ፣ 285 ተተኳሽ፣ 3 የወገብና የደረት ትጥቅ በመያዝ ተከዜ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይና አመራሮቹ እንኳን ደህና መጣችሁ አቀባበል ያደረጉላቸው ሲሆን በተደረገላቸው አቀባበል ደስተኞች መሆናቸውን የመከላከያ ኃይል ለአብይ አህመድ ወንበር መጽናት ብቻ ወንድም ከወንድሙ ጋር እየተገዳደለ ያለ ሰራዊት መሆኑ ሁሉም ስለገባው ከዚህም በላይ የፈረሰ ፋኖን እየቀላቀለም ሲሉ በሀሳባቸውን አጋርተዋል። መዳረሻው ድልና ነጻነት የሆነው የአማራ ኃይል ህዝብና የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ የኮሩ ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን መረጃውን አድርሰዋል። በመቀጠልም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በብልጽግና አመራሮች ተዘርፎ ለነጋዴዎች ተላልፎ ሊሸጥ የነበረውን የአርሶ አደሮች ማዳበሪያ በፋኖች ቁጥጥር ስር ውሎ በነጻ ተከፋፈለ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በግዙፉ ላስታ ጄኔራል አሳምነው ጽጌ ኮር የሚገኘው ዋግሹም ብርጌድ በውስጥ በደረሰው መረጃ መሰረት በደሃና ወረዳ 4 አርቢት ቀበሌ ላይ ለአርሶ አደሮች የመጣውን ማዳበሪያ የብልጽግና ካድሬዎች የእርዳታ መጋዘን ላይ በመደበቅ ለነጋዴዎች ሸጠው ለመከፋፈል በዝግጅት ላይ እያሉ ፋኖች 30 ኩንታል ማዳበሪያ በቁጥጥር ስር ሊያውሉት ችለዋል። 30 ኩንታል ማዳበሪያው በወቅታዊ ገበያ ከ200 ሺህ ብር በላይ የሚገመት ሲሆን የብርጌዱ አመራሮች በተገኙበት ለአርቢት ቀበሌ የደሃ አርሶ አደሮች በነጻ ሊያከፋፍሉት ችለዋል። ይህንን ማዳበሪያ አስለቀቃለሁ ብሎ ፋኖዎችን አፍናለሁ ብሎ በካቢኔዎች ትዕዛዝና ስሜት በሙሉ ኃይሉ የመጣው የደሃና ወረዳ ያገዛዙ የጸጥታ ኃይል 4 ቀበሌ አርቢት ላይ ደፈጣ በመያዝ በዋግሹሞች ሲቀጠቀጥ የዋለ ሲሆን የመቀጡትም አርቢት ሳያት በርካታ ሙትና ቁስለኛዎችን ይዞ ወደ መጣበት ኮብልሏል። በዚህ የተበሳጨው ምስሌኔ ኃይል እየተከፋፈለ ሲመለስ ያገኘው ንጹሃንን እያንገላታ ከ25 በላይ ሞባይሎችን ዘርፎ እየሄደ ተገልጿል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል እንዲሁም የህዝቡ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን መረጃውንም አድርሷል። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በጠላት ላይ እየወሰደ ያለው እርምጃ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በደቡብ አማራ ቀጠና አሳምነው ዕዝ ለተከታታይ 3 ቀናት ለአብይ አህመድ ዙፋን ጠባቂ 101ኛ እና 102ኛ 103ኛ 104ኛ ክፍለ ጦር አየር ወለድ ኮማንዶ አድማ ብተናና የሚኒሻ አባላትን ላይ ከባድ ጉዳት አድርሷል። በዚህ ከነሐሴ 8 2017 ዓ.ም ጀምሮ እየተካሄደ ባለው አውደ ውጊያም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የአጼ ይኩኖ አምላክ 7 ለ70 እና ነጎድጓድ ክፍለ ጦር የተውጣጡ ሺህ አለቃዎች በተወሰዱት መብረቃዊ ጥቃት የጠላት ኃይል ሙትና ቁስለኛ ሆኗል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሚኒሊክ ዕዝ አሳምነው ከነሐሴ 8 እስከ 9 2017 ዓ.ም ከሌሊቱ 11 ሰዓት ጀምሮ በድንጋይ ወድማ ግንባር ስብር ሽር አለቃ ከ7 ለ70 የ4000 አለቃ ከአጼ ይኩኖ አምላክ ክፍለ ጦር በጉሉ ግንባር ከ7 ለ70 ደምሳሽ አለቃ ከነጎድጓድ ክፍለ ጦር መብረቁ ብርጌድ ጠላት ካምፕ ድረስ ዘልቀው ሲገቡ በካርካ ሜተርተር ግንባርና ደግሞም የአጼ ይኩኖ አምላክ